ቤተሰብ እንዴት ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በባለፈው ትምህርታችን የውዳሴ ማርያም ወይም የዘወትር ጸሎት የመጀመሪያውን ክፍል ነአኩተከን ማነው አሐዱ ገጽን ተምረን ነበር። አሁን ደግሞ ነአኩተከን እንጀምራለን። አብረን ከፍ አድርገን ድምፃችንን እንማማር። ነአኩተከ እግዚኦ 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 ወንሴብሐከ ወንሴብሐከ ብንና ከን ማጥበቅ ወንሴብሐከ ንባርከከ ንባርከከ አሁንም እርንና ከን ማጥበቅ ንባርከከ ንባርከከ እግዚኦ ወንተአመነከ 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 በደንብ ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንታመነከ ንገኒ 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 ለከ 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 እግዚኦ 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 ወንትቀነይ 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 ለስምከ ለስምከ ቅዱስ ቅዱስ ለስምከ ቅዱስ ንሰግድ ንሰግድ ግን አጥብቀን ማንሳት ንሰግድ 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 ለከ ለከ ኦ ዘለከ ዘለከ ንሰግድ ለከ ኦ ዘለከ ይሰግድ 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 ኩሉ 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 ብርክ 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 ወለከ 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 ይትቀነይ ይትቀነይ ነን ማጥበቅ ይትቀነይ ይትቀነይ ኩሉ 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 ልሳን 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 ንገኒ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ 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 ውእቱ 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 አምላከ አማልክት አምላከ አማልክት በአንድ አናቦ አምላከ አማልክት ወእግዚአ አጋእዝት ወእግዚአ አጋእዝት ወእግዚአ አጋእዝት በአንድ ወእግዚአ አጋእዝት ወንጉሰ ነገስት ወንጉሰ ነገስት ወንጉሰ ነገስት ወንጉሰ ነገስት ወንጉሰ ነገስት አምላክ 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 አንተ አምላክ አንተ አንተ ለኩሉ 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 ዘሥጋ ለኩሉ ዘሥጋ ወለኩላ ዘነፍስ ለኩሉ ዘሥጋ ወለኩላ ዘነፍስ ወለኩላ ዘነፍስ አንተ ውእቱ አምላከ አማልክት ወእግዚአ አጋእዝት ወንጉሰ ነገስት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውአከ ወንፄውአከ ውና ከን አጥብቆ ማንበብ ማንሳት ከፍ አድርጎ ማንሳት ወንፄውአከ 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 በከመ መሃረነ በከመ መሃረነ በከመ መሃረነ በከመ መሃረነ በከመ መሃረነ ቅዱስ 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 ወልድከ ቅዱስ ወልድከ ቅዱስ ወልድከ እንዘ ንብል አንትሙሰ እንዘ ንብል አንትሙሰ እንዘ ንብል አንትሙሰ
ሶበ ትጼልዩ ሶበ ትጼልዩ ሶበ ትጼልዩ ከመዝ በሉ ከመዝ በሉ ሶበ ትጼልዩ ከመዝ በሉ ወንፄውዐከ በከመ መሃረነ ቅዱስ ወልድከ ዘንብል አንትሙሰ ሶበ ትጼልዩ ከመዝ በሉ። እንደዚህ ነው። ይሄ ነው። ቀጣይ ደግሞ ታላቁን ጸሎት አባታችን ሆይ ወይ ደግሞ አቡነ ዘበሰማያት የሚለውን እንማማራለን። እስከዛው ሰላም ቆዩ። የተማርነውን ወደኋላ ከአትብ ገጽ ጀምረን እያልን እንሂድ። ቀላል ትምህርት ነው። በጣም ደስ የሚል ነው። የሚያዝ ነው። እንበርታ። ሰላም ሆኖ እግዚአብሔር ባላችሁበት ይጠብቃችሁ። በሰላም ለቀጣዩ ትምህርት ደግሞ እንገናኛለን።